ነገር በእንደዚህ አይነት ህይወት ውስጥ ያለው ብዙ የሰፈር ጓደኛ የለኝም። አብዛኞቹ ጓደኞቼ ከሰፈር ውጭ ያሉ ናቸው። ቢሆንም ግን የሰፈር ልጆችን ቤተሰቦቻቸው ከኔ ጋራ እንዲውሉ አይፈቅዱላቸው፣ እድልም ፈንታም አይሰጧቸው። አብዛኞቹ እንደውም የሰፈር ልጆች ከኔ ጋር በመዋላቸው ነው ብዙ ሱስ ውስጥ የገቡት፣ ብዙ ጨለማ ውስጥ የገቡት እና ብዙ ተለማምዶት የማያውቁት አይነት ልምምድ ውስጥ የገቡትኝ ከኔ ተነሳ እና ከዚህ የተነሳ ማንንም ልጁን ወደ እኔ እንዲመጣ አሳልፎ አይልም። ምንም አይነት መልካም የሆነ አስተሳሰብና መልካም የሆነ እይታ የለኝም ለማንም፣ እንኳን ለኔ ማለት ነው በዛ ሰዓት ላይ እና የሚመጣው ከኔ ጋር የሚውል ሁሉ በጠቅላላ ማለማመደው የሞትን ልምምድ ነው። ነገ የሚባል ተስፋም እንዳይኖረው ነው እና ያን እንዲሆን ያደረገው እንደነገርኩ ከሱሱ ባለፈ በህይወቴ ላይ የአባትነት ጥያቄ ለጨለማው ዓለም በርን ከፍቷል እና ሊትራሊ ጨለማ ህይወቴን ተቆጣጥሮታል። ክፉ መንፈስ ተቆጣጥሮኛል፣ ይታወቀኛል የዛኔ እንኳን እና ከዛ የተነሳ የማደርጋቸው ነገሮች በጠቅላላ ያው የክፋት ናቸው ማለት ነው እና መልካም ነገር አድርጌ አላቀም። በህይወቴ ላይ መልካምም አድርጌ ከነውኝም አላቀም። ብዙ ጊዜ ማታ ማታዬን የማሳልፈው መጠጥ ቤት ነው። አብዛኛው ጊዜ የማሳልፈው ያው ጭፈራ ቤት ነው። በጊዜ ገብቼ አላቅም። ቢያንስ በገባ በጊዜ ገባው ከተባለ 7 ሰዓት ከሌሊቱ 7 ተኩል ላይ በጊዜ ገብቻለሁ። ያለበለዚያ አብዛኛው ሌሊቶቼ እያነጋው ነው ገባ የነበረው። ሰው ጠዋት ላይ ወደ ስራ ወደ ቤተ ክርስቲያን ሲመለስ እኔ አንግጬ ነግቶብኝ ነበር የምመለሰው። በቃ ጠዋት ላይ ለመተኛት ነበር በቃ የምመጣው ቤት እና ላይፍን በእንደዚህ አይነት ሁኔታ ውስጥ እንድመራን ያደረገኝ በህይወቴ ውስጥ ያለ ክፍተት፣ ባዶነት፣ ተስፋ መቁረጥ እና ይህን ሁሉ ያነሳብኝ የአባትነት ጥያቄ ነው። ስለዚህ ይህንን መልስ ስላላገኘው የሚመልስልኝም ስላጣው ነው በዚህ ሁሉ ህይወቴን እንድመራ ያደረገኝ ማለት ነው። በዚህ መካከል ውስጥ ያለው ነው ጌታ እኔን ያገኘኝ። ሲያገኘኝ ነው እኔም ጌታን ያገኘሁት። ፈልጌው አልሄድኩም፣ ፈልጎኝ ነው የመጣው። አንድ ቀን ባይምሮ ያስቤው አላቅም፣ ተመኝቼው አላቅም። ድንገት ነው ወደ ህይወቴ የመጣው። በጣም ሚራክል በሚመስል አይነት መንገድ ነው ወደ ህይወቴ የመጣው። ቅድም መጀመሪያ ላይ እንደነገርኩ ብዙ ራሴን ላጠፋ ከሄድኩባቸው መንገዶች አንዱን ነው የነገርኩ እና እነዛ ሁሉ መንገዶች ውስጥ ገብቼ እንኳን ስተርፍ ብዙዎች አተረፈህ ይሉኛል እና እኔ ግን አይገባኝም። ኦልሬዲ ኢየሱስ ለሚባለው ዓለም፣ ኢየሱስ ለሚባለው አምላክም እኔ ቦታም ጊዜም ሰዓትም የለኝም፣ በጆሮዬም መስማትም አልፈልግም። ይገርማል። ወደዚህ ፖይንት ስመጣለ ቅዳሜ ቀን ነው ማለዳ ላይ ሁላችንም ተሰብስበን የምንገናኝበት ቦታ ላይ ከጓደኞቼ የምንገናኝበት ቦታ ላይ ለመገናኘት ነው የሄድኩት። ቅዳሜ ቀን ነው። ማታ ስንቅም አድረን ነው ነግቶብን ማለት ነው። ያው ቃጢራ እንደሚቃሙ ማለት ነውና ጠዋት ላይ ለመስበር ነው የምንገናኘው ቅዳሜ ስለሆነ ማለት ነውና የዛን ሰዓት ላይ በጣም ከባድ የሆነ ለየት ያለ ጭንቀት ነው የሚሰማኝ እና ፍርሃት የቀላቀለ አይነት ጭንቀት ማለት ነው እና በጣም ግራ በተጋባ አይነት ስሜት ውስጥ ሆኜ ነው ወደ መነገናኝበት ቦታ ጋር ሄድኩኝና እኔ ነኝ ቀድሜያቸው የተገኘሁት። አንዱ ጓደኛችን በ5 ደቂቃ ውስጥ ይመጣል። ቁጭ ባልኩበት ሰላም ይለኝና ይቀመጣል። ሳየው እንደ ቀድሞ አልሆነብኝምና ምን ሆነ ነው አልኩት። ሊመልስልኝ አልቻለም። አትናገርም እንዴ ምን ሆነሃል አልኩት እና የፊቱ ሪአክሽን ተቀይሯል። እምባም እያሉ ነው እና ሊያለቅስም አይነት እያቃጣው ይመስላል። ምን ሆነ ነው አልኩት። ከዛ ቤላ ነው የሚሉኝና ቤላ ጥሩ ስሜት ላይ አይደለሁም ማለት ምንድነው እሱ ስለው የሆነ ማላቀው ስሜት ይሰማኛል እና አልቅስ እያለኝ ነው። ስሜቱ ሲሰማኝ እምባዬ ነው የሚመጣው።
ከዛ ከቀድሞ ይልቅ ወጣ ያለ ነገር ስለሆነ የሚነግረኝ ምንድነው የሚሰማ እስቲ ንገረኝ አልኩት። እና የሆነ ዝማሬ ውስጤ ገብቷል አለኝ። እንግዲህ ይሄ ለመጀመሪያ ጊዜ እኔ ከሱ ስሰማው ማለት ነው። ዝማሬ የሚል ነገር እንኳን ከአንደበቱ ስሰማው ማለት ነው። ምን አይነት ዝማሬ ነው አልኩት። እና ያው አንተ አይመችህም አለኝ። እኮ አንተ የተመቸህ በዚህ ሰዓት ላይ እኔ የማይመቸኝ ምንድነው የሰማኸው ነገር ንገረኝ አልኩት። እና ለካ እህቱ ጌታን ከተቀበለች 15 ቀን ሆኗት ነበርና ቤት ውስጥ መዝሙር ትከፍታለች። ያው ታላቁ ስለሆነች አይናገራትም። ድንጋይ ከማስወረውራቸው ልጆች መሀል አንዱ እሱ ነበረ፣ ቸርች ላይ ማለት ነው። እና ሊቃውማት አልቻለም፣ ያው ሊናገራትም አልቻለም። ያው ታላቁም ስለሆነች ማለት ነው። ያው እንደ ጎረምሳ ያጉረመርማል፣ ምላሽ ግን ሊሰጥ አልቻለም። ያው ከዛ በኋላ እንደነገረኝ ማለት ነውና እና መዝሙር ማለዳ ላይ 11 ሰዓት ላይ ሌሊት 11 ሰዓት ላይ ከፍታ ትተዋለች። እና አንዱ መዝሙር እየደጋገመ ነው የሚሰማ ያለው ተኝቶ ማለት ነው። እና ልብ ውስጥ ገብቶ በጣም ነፍሱን አስጨንቆታል። እና በዛ ሞመንት ውስጥ ሆኖ ነው የመጣው እኔ ጋር። እና ምንድነው መዝሙሩ እስቲ ዘምረው አልኩት። እና ሲዘምረው የፓስተር ተከስተ ጌትነት መዝሙር ነበረ። እና ኩራት አለኝ በኮራስ ምን አለ እመካለሁ እኔስ በመካስ ምን አለ የሚለው መዝሙር መዘመር ጀመረ ማለት ነው። እና በፊትም እሱ ድምጽ ምናምን ነገር ይሞክራል እና ይሸመድዳል። እና እሱ እየዘመረ ውስጤ የማላቀው ስሜት ተቆጣጠረ። እሱ ሲመጣ ሊያለቅስበት የነበረበት ሞመንት ተቀይሮ ወደኔ መጣ። እየዘመረው እንባ ከዓይኖቼ ላይ መቅረር ጀመረ። የማላቀው ስሜት ውስጤን ልክ እንደነገርኩ ቀድሞም ስመጣ ፍርሃት እየተቀላቀለ ጭንቀት እየተሰማኝ ነው የመጣሁት። እና ቀድም ነግሬሃለሁ። እና የጠላት ትልቁ ፍርሃቱ ነፃ የሚያወጣ በቀረበ ጊዜ ነው። እና ለካ ነፃ የምወጣበት ቀን ነበረች ያቺ ቀን። እና በውስጤ ታላቅ ፍርሃትና ጭንቀት ሞልቶብኝ ነበር የመጣሁት። እና እሱ ደግሞ ደስታ የተቀላቀለበት አይነት ስሜት ውስጥ ሆኖ ነበር የመጣው። እና ያ መዝሙር ሲዘምረው ውስጤ በጣም ተገላበጠ እና በጣም በእንባ ሁሉ ተሞላው። እና ፊቱ ማልቀስ አልፈለኩ፣ ፊቱ የሆነ ሪያክት ማድረግ አልፈለኩ። እና ያ ቃል ምን ያህል ጥላቻ በእነሱ ላይ እንዳለኝ እና ወዲያውኑ ዞር ብዬ እምባይን ከዓይኔ ላይ ጠርጌ ድንጋይ ነው ያነሳሁት። በቃ ይዤው እነዚህ የእናታችን ጠላቶች እንዴት ደፍረህ በፊት ለፊቴ ይሄንን የነሱን ምንጠለው መዝሙር እንዴት ተዘምራለህ? ሁለተኛ መዘመር አይደለም ስታነሳ እንዳልሰማ ብዬ ጸብ በሚመስል አይነት ነገር ውስጥ ሆኜ ማለት ነው አስፈራረቸው፣ ተናግሬው፣ ሰድቤው ድንጋዩን ጥዬ ተለይቼው ሲሄድ ያ ስሜት አለቀቀኝ። እንደገና ብሶት እንዳለበት ሰው እምባምባ ላይ ማለት ነውና አስፋልት ነበር የወጣሁት። እና አስፋልቱን ወደ ላይ እየወጣሁኝ ከዓይኖቼ እምባ ይወርዳል። ሳቅ ይለኛል፣ አለቅሳለሁ። ውስጥ የሚሰማኝ ስሜት ድብልቅልቅ ያለ ሆነ። እና በዚህ ሞመንት ላይ እየሄድኩኝ አንድ ልጅ መጣ ከኋላዬ እና መጥቶ አቀፈኝ። ከዛ ቀና ብዬ ነው ያየሁት። ምንድነው ያልኩት? ችግር የለም ተረጋጋ አለኝ። አብሬ ልሄድ ነው ወደ ላይ አለኝ። ከዛ በቃ እዛም ስሜት ውስጥ ስለነበርኩ መናገር ማልቻልኩ ሽብዬው መሄድ ጀመርኩኝ። ከዛ ያለኝ አንድ ነገር ነው። ወንድሜ አለኝ፣ ይሄ አንተ ቀን ነው አለኝ። ኢየሱስ ይወድሃል አለኝ። በጣም ደነገጥኩ። ቅድም እዛ ጋራ በመዝሙር ነክቶኛል። ማላቀው ስሜት ውስጥ የገብቶ እያስለቀሰኝ ነው። ድጋሜ ደግሞ እሱ መጥቶ አቀፈኝ። አቅፎኝ መጥቶ ያለኝ አንድ ነገር፣ ይሄ ያንተ ቀን ነው ያለኝ። ኢየሱስ ይወድሃል ያለኝ። ዝም አልኩት። በቃ ምንም ልናገር አልችልም። ከዚህ በፊት እንኳን አጠገቤ መተህ ኢየሱስ ይወድሃል ልትለኝ ቀርቶ መጽሐፍ ቅዱስ እጅ ላይ ሳይ ይወረኛል። ተናገረው ነው የሚለኝ።
ገና መንገድ ላይ እንኳን የሚሄድ ሰው ሳይ ማለት ነው ልናገረው አልቻልኩም። በዛ ስሜት ውስጥ ሆነን እሱ ይሄን ብሎኝ ቴንኪው በቃ ብሎኝ አስፋልት ተሻግሮ ሄደ። ቆሜ ተሻግሮ እስከሄደ ላይ እስኪደርስ ቆሜ ያየሁት ሁለተኛ ጊዜ ማለት ነው። ስሜቱ ባዘ። ተዝ ይለኛል። ጥግ ላይ ነው ቁጭ አልኩኝና ስቅስቅ ብዬ አለቀስኩ። ስቅስቅ ብዬ ማለት ነው። ከዛ ያልኩት አንድ ነገር ነው። ማነህ ያልኩት፣ ማነህ? ምንድነው የምትፈልገው ከኔ ያልኩት። አላቀህም፣ ስለአንተ ሲወራ አልወድም፣ ደስ አይለኝም። ማነህ? እና ይሄንን ጥያቄ ውስጥ ሆኜ ሰዓቱን ትንሽ እዛ ቁጭ ባልኩበት አሳለፍኩኝና ወደ ቤት ተመለስኩኝ። ጓደኞቼ ጋር አልሄድኩም። ቀድሞ እነሱ የሚጠብቁበት ቦታም አልሄድኩም እና ፒያሳ እየጠበቁኝ ነው። መጠጥ ቤት ነው፣ ጠዋት እንጠበቃለን። በቃ ትቼ ወደ ቤት ሄድኩት። ወደ ቤት የሄድኩበት ምክንያት እጄ ላይ ገንዘብ የለም። ገንዘብ ሊሰጠኝ የሚችል ሰው ቤት ስለሆነ ያለው ቤት ሄጄ ገንዘብ ተቀብዬ ከዚህ ስሜት መውጣት አለብኝ። ከዚህ ስሜት ልወጣበት የምችልባቸው ደግሞ ቪዲዮዎች አሉ እና እዛን ቪዲዮዎች መግዛት የሚችልልኝ ገንዘብ ቤተሰብ ነው የሚሰጠኝ። ስለዚህ ያንን ገንዘብ ለማግኘት ነው ወደ ቤት ሄድኩት እና የዛን ቀን የምሞትበት ቀን በቃ መሞቻዬ ቀን ደርሶ ነፍሴ እየተጨነቀች እንዳለ ሌላ ድምፅ ያሰማኛል ማለት ነው። በዚህ ስሜት ውስጥ ሆኜ ኢማጂን እቤት ደረስኩኝ። እቤት ሲሄድ ማንም የለም። በጣም ግራ ተጋባ። ጎረቤታችን ከውጭ መታ ነበር፣ ከስዊዘርላንድ ማለት ነው። እሷ እንደመጣች ስለማቅ ሄጄ ገንዘብ እቀበላታለሁ ከሷ ብዬ ቤት ማንም ስለሌለ እሷ ጋር ገባሁ። እሷ ጋር ስገባ ስፈልግህ መጣ አለች። ከዛ እየተፈለኩ ከሆነማ ደስ አለኝ። ከዛ ቁጭ ባላችን ቁጭ አልኩኝ። ከዛ ቸኮሌቶቹን አመጣችልኝ። እኔ በዛ ሳለ ጣፋጭ ነገር በጣም በቃ ከምጠላው ነገር ጣፋጭ ነገር ነው፣ የሚመር ነገር ብቻ ደስ የሚለኝ። ከዛ ይሄ ነገር አይመቸኝም ብዬ ዞር አደረኩት። አይ ችግር የለውም ያሰው ጋሪፎች ናቸው ምናምን ብዙ አይጣፍጡም ብላኝ ሰጠችኝና ያው ደስ እንዳት ብዬ ዝም ብዬ በእጄ ያዝኩኝ ማለት ነው። የፈለኩ ለአንድ ነገር ነው ማለት ነው። በጣም ነበር ዛሬ ይፈልገኝ ነበር እና በጣም የተዘበራረቀ አይነት ስሜት ውስጥ ስለሆንኩኝ የሆነ ፎከስ አድርጌ ለሰማት ሙሉ አልቻልኩም በዛ ሰዓት እና ቁጭ አልኩኝ። መጽሐፍ ቅዱስ አወጣች። ደነገጥኩ ለሶስተኛ ጊዜ ማለት ነው እና ደነገጥኩኝ። ምን ልትል ነው አይነት ነገር ነው። በመገረም ስሜት ውስጥ ሆኜ ያዩት አንስታ ጥቅስ መጥቀስ ጀመረች። አላቅም ጥቅስ መጽሐፍ ቅዱስ ተከፍቶም ሲነበብም አይቼም አላቅም እና ከፍታ ማንበብ ጀመረች እና ጥቅሶችን የምታነብልኝ እና ያነበበች ስለ አንድ ፍቅር አወራች፣ ስለ እግዚአብሔር ፍቅር አወራች እና ቀደም ልጁ ኢየሱስ ይወዳል ብሎ ነው ሄደው ያ ስሜት አለ። እኔም ተቀመጪ ማን ብዬ ጠይቄዋለሁ። ማን ስላንተ መስማት ጭራሽ አልፈልግም፣ ስላንተ ስሰማ ይወረኛል ነው በቃ መጥፎ ስሜት ነው የሚሰማኝ እያልኩ ባለሁበት ሳት ነው ድጋሚ ቤት መጥቼ እሷ ደግሞ ስለ እግዚአብሔር ፍቅር፣ ስለ ጌታ ስለ ኢየሱስ ክርስቶስ ማውራት ጀመረች እና ቁጭ ባልኩበት እንባ አይኖች ላይ ድጋሚ ይቀራል። ድጋሚ ያ ስሜት ሙሉ ለሙሉ እየተቆጣጠረ ይመጣ እና አሸነፈኝ። ራሴን እንኳን መግታት እስከሚያቀተኝ ድረስ ማለት ነው። ከዛ አንድ ነገር አለችኝ። ነገም ብቻ ጊዜ ስጠኝ አለች። የምትፈልገው ነገር ሁሉ አደርግልሃለሁ አለች። ምንም ልከራከራትም ነገም ዛሬም ልላት አልቻልኩም። እሺ አልኳት። ከዛ በኋላ ጥቂት ብር ሰጣኝ። ምሳ ብላ ብላኝ ነው ሰጠችኝ እና ሰጣኝ። ብሩን ይዤ ወጣሁ። ቪዲዮ ልገዛ ነበር ያሰብኩትኝ፣ ተውኩት። ጓደኞቼ ጋር መሄድ ነበር ያሰብኩት፣ ተውኩት። ምክንያቱም ተሸንፌያለሁ። ውስጤ የገባው ስሜትን
አሸንፌ በራሴ መንገዶችን ለመሄድ አልሞከርኩኝም። ገባው ራሴ ክላስ